ሰላም ውድ የተወደዳችሁና የተከበራችሁ የሀገሬ ልጆች እንዲሁም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ ተመልሰን መጥተናል። FTS 2025ን እንዴት አድርገን ነው በስልካችን ዳውንሎድ አድርገን እንዲሁም አስተካክለን መጫወት የምንችለው የሚለውን ነገር በዚህ ቪዲዮ ዛሬ እናያለን ማለት ነው። እስከ ቪዲዮአችን ፍጻሜ ድረስ የትም እንዳትሄዱ። ሁሉም ሰው ይሄንን ቪዲዮ ላይክ አድርጉ። የዩቲዩብ አልጎሪዝም ለብዙ ሰዎች ሼር እንዲያደርግ ላይክ አድርጉ። ይሄንን ቻናል ደግሞ ፕሊዝ ሰብስክራይብ ሳታደርጉ እንዳታልፉ። ዳውንሎድ ጌሙን ከየት ነው የምናደርገው? ከቴሌግራም ነው ማለት ነው። የስልካችን ቴሌግራም ላይ ልክ ከገባችሁ በኋላ ሰርች በተኑ ጋር ትሄዱና ዘአቢ ጌሚንግ ትላላችሁ ማለት ነው። ዘአቢ ጌሚንግ ስትሉ ይመጣላችኋል ማለት ነው። እንደዚህ ብላችሁ ትጽፋላችሁ ይመጣላችኋል። ከ2000 በላይ ሜምበር ያለው ነው። ከዛ ስክሮል ታደርጉና እንደምትመለከቱት እዚህ ጋር አለ ማለት ነው 423 ሜጋባይት የሚለው ማለት ነው። እሱን ዳውንሎድ ታደርጋላችሁ ማለት ነው። ዳውንሎድ ካደረጋችሁ በኋላ ወደ ኋላ እንዴ እንመለስና የሆነች አፕሊኬሽን ማውረድ ያለባችሁ አፕሊኬሽን አለች እዚህ ጋር እንደምትመለከቷት ማለት ነው። እቺ አፕሊኬሽን ማለት ነው ዜድ አርካይቨር ናት። ከእንትን ታወርዳላችሁ ማለት ነው ከፕሌይ ስቶር ላይ ዜድ አርካይቨር እዚህ ጋር እንደምትመለከቱት ዜድ አርካይቨር ይሄን አፕሊኬሽን ዳውንሎድ ታደርጋላችሁ። ልክ ዳውንሎድ ካደረጋችሁ በኋላ ጌሙንም ዳውንሎድ ካደረጋችሁ በኋላ ማለት ነው ልክ እንደዚህ ያስገባችኋል ማለት ነው። ወደ ኋላ እንመለስና ዳውንሎድ ካደረጋችሁ በኋላ እንከፍቷለን ማለት ነው። ስንጫነው እንደምትመለከቱት ወደ ዜድ አርካይቨር ያመጣናል። ከዛ በኋላ ከፈለጋችሁ ኤክስትራክት ማድረግ ትችላላችሁ ማለት ነው። ኤክስትራክት ማድረግ ትችላላችሁ። ለምሳሌ እኔ እዚህ ጋር ዝም ብዬ ኤክስትራክት ላድርገው ማለት ነው። ኤክስትራክት ታረጋላችሁ ማለት ነው ቀጥታ ማለት ነው። ፋይሎቹን እያንዳንዱን ያመጣላችኋል ማለት ነው። እሺ ፋሚሊ እንደምትመለከቱት ኤክስትራክት ካረጋ በኋላ እንደምትመለከቱት ይኸው እዚህ ጋር አምጥቶልኛል አፕሊኬሽኑ ማለት ነው። ከዛም ብሎ የምናደርገው ኢንስቶል እናደርጋለን ማለት ነው። አፑ ብቻ ነው 400 ምናምን ሜጋባይት ነው 429 ነው መሰለኝ። ዳውንሎድ ታረጋላችሁ ማለት ነው አፕሊኬሽኑ። በቃ እንደምትመለከቱት ኦሬዲ አልቋል። በቃ ቀጥታ አሁን ኢንስቶል ማድረግ ብቻ ነው። ብዙ ፕሮሰስ የለውም። ይሄንን ቪዲዮ ፕሊዝ ላይክ ማድረጋችሁን እንዳትረሱ እና ይሄንን ቻናል ሰብስክራይብ በማድረግ እኔን ሳፖርት ማድረግ ትችላላችሁ። ይሄ አዲሱ ቻናሌ ነው ማለት ነው። አዲስ ነው የከፈትኩት አንድ ወር አልፎታል ሞስት። ቀጣይ እንድሰራላችሁ የምትፈልጉት አይነት ቪዲዮ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። እንድሰራላችሁ የምትፈልጉት አይነት ቪዲዮ ማለት ነው። ትንሽ ይቆያል። ከአፍታ በኋላ እንመለሳለን። እንደምትመለከቱት ኢንስቶል አድርጎልኛል። ከፈለጋችሁ ኦፕን ካልሆነ ደን ማለት ትችላላችሁ። እስኪ አሁን እንከፍተዋለን ማለት ነው። ቀጥታ እንከፍተዋለን ጌሙን ያው እሺ እዚህ ጋር እንደምትመለከቱት መጥቶልኛል። እንደምታዩት ጌሙ ይሄንን ይመስላል ማለት ነው። በጣም ደስ የሚል ጌም ነው ማለት ነው። እዚህ ጋር እንደምትመለከቱት በጣም ብዙ የሆነ ሊጎች ናቸው ያሉት ማለት ነው። ሳውዲ አረቢያ አለ፣ ዩኤስኤ ሊግ አለ፣ ሜጀር ሊግ ማለት ነው። ቻምፒዮንሺፕ አለ። እዚህ ጋር እንደምትመለከቱት ቡንደስ ሊጋ ሙሉ አለ ማለት ነው። እዚህ ጋር እንደምትመለከቱት እዚህ ጋር ሆም እና ዌን ያለው ይሄ ሆሙ የራሳችሁ ነው፣ ያኛው ደግሞ የኮምፒውተር ነው ማለት ነው። ኮኔክትም ማድረግ ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት ጣሊያን ሴሪ፣ ኢንተር ሚላን፣ ኤሲ ሚላን፣ ሮማ፣ ናፖሊ ምናምን በቃ ኤቭሪቲንግ ሁሉም ነገር አለ ማለት ነው።